ሰላም ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት እግዚአብሔር ጸጋ ይብዛላችሁ። ዛሬ ከእናንተ ጋራ ቆይታ የምናደርግበት ርዕስ ስለ ብርሃን ነው። መጽሐፍ ቅዱሳችን ሲናገር እግዚአብሔር መጀመሪያ ብርሃን ይሁን አለ፣ ብርሃን ሆነ ይለናል። እንግዲህ ስለ መፍጠር ፈጣሪው እግዚአብሔር ነው፣ ለመፍጠር ጥበብን የሚሰጥ እግዚአብሔር ነው እያለን ከዚህ በፊት አውርተናል። እግዚአብሔር እንዴት በነ ሃምፍሪ ዴቭ እና በነ ስዋን ተጠቅሞ ከዛ በኋላ በስተመጨረሻ ደግሞ በኤድሰን በኩል እንዴት አሁን የምናየው አምፑል የሰው ልጆችን ከጨለማ ወደ ብርሃን የተቀየረበትን መንገድ እንመለከታለን። እንግዲህ ከመጽሐፍ ቅዱስ ጋር ኢንተግሬት እያደረግን ነው የምነጋገርና ዛሬ ስለ ብርሃን አመጣጥ እነጋገራለን። አብራችን ሁኑ። ለመጀመሪያ ጊዜም ሃምፍሪ ዴቭ እና ጆሴፍ ስዋን የተባሉ ሁለት ግለሰቦች ነበሩ። ለመጀመሪያ ጊዜ ብርሃንን እንግዲህ ያው ካለ ነገር ነው። እንግዲህ አሁን እግዚአብሔር በቃሉ ብርሃን ይሁን አለ፣ ብርሃን ሆነ ይላል መጽሐፍ ቅዱስ። ከዛ የተነሳ እነዚህ ሃምፍሪ ዴቭ እና ስዋን የመጀመሪያውን የብርሃንን ብልጭታ ይዘው መጡ። ከዛ በመቀጠል ቶማስ ኤድሰን የሚባል ደግሞ በደንብ አስቦበት አሻሽሎ ሞዲፋይ አድርጎ ኢምፕሩቭ ያደረገው ምንድን ነው? አሁን የምናየውን አምፑል መጣ ማለት ነው። እንግዲህ ሂደቱ ቅብብል ነው። የመጀመሪያው ፈጣሪ ያለ እግዚአብሔር፣ ከዛም በኋላ ሃምፍሪ ዴቭ እና ስዋን አሉ፣ ጆሴፍ ስዋን። ከዛ በኋላ ማን ቀጠለው? ኤድሰን አመጣው ማለት ነው። አሁን ላይፍን በደንብ ወደ ዕለት ተዕለት ህይወት የቀየረው ማን ነው? ኤድሰን ነው ማለት ነው። እንግዲህ እግዚአብሔር ብዙውን ጊዜ አንድ ስራ በአንድ ሰው ይጀምራል። ለምሳሌ እንመልከት። እስራኤላውያኖችን እንዲመራ እግዚአብሔር ማንን አስነሳ? ሙሴን አስነሳ። ከዛ በኋላ ወደ ተስፋይቱ ምድር እንዲገቡ ግን ግዴታ ሙሴ መሆን አልነበረበት። የራሱ የሆነ ምክንያት እንኳን ቢኖረውም ሙሴ ይዞ እንዳይገባ፣ ነገር ግን ሌላ እግዚአብሔር ሌላ ሰውን አስነሳ። ኢያሱ የሚባል ወጣትን አስነሳ። ሂደቱ እንግዲህ ቅብብል ነው። ይሄ ብቻ አይደለም። እግዚአብሔር ታስታውሳላችሁ፣ ዳዊት ቤተ መቅደሱን የመስራት ትልቅ የሆነ ፍላጎት አደረበት። ቤተ መቅደሱን ሊስራ አለ። አይ እጆች ብዙ ነገር ስለነካኩ ቤተ መቅደሱን የሚሰራው ልጅ ነው። ሰለሞን መጣ። በሚያምር የእደ ጥበብ አሳምሮ አስውቦ አጠናቆ ቤተ መቅደሱን የሚሰራው ማን ሆነ ማለት ነው? ሰለሞን ሆነ ማለት ነው። እንደገና አበውና ነቢያቶች ስለ መሲሁ መምጣት ተናገሩ፣ ሰበኩ፣ አወሩ፣ ብዙ ነገር አሉ። ነገር ግን ፍጻሜ የሆነው ግን ራሱ ማን ነበረ? መሲሁ ክርስቶስ ራሱ መጣ ማለት ነው። እና እንግዲህ የቅብብል ሂደት ነው ስራዎች ሁሉ ማለት ነው። እና ወደ ኤድሰን ስንመጣ ኤድሰን ሪፍሌክት አደረገ ማለት ነው። የነበረውን ነገር በደንብ ሪፍሌክት አድርጎ አመጣው ማለት ነው። በመዝሙረ ዳዊት 36:9 ላይ መጽሐፍ ቅዱስ እንደዚህ ይላል፣ የህይወት ምንጭ ከአንተ ዘንድ ነውና በብርሃን ብርሃንን እናያለን ይላል። የህይወት ምንጭ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። እንግዲህ ብዙ ጊዜ የሰው ልጅ ህይወት የአስተዋጽኦ ሰንሰለት ነው። አንዱ ይጀምራል፣ ሌላው መጥቶ ይገነባል። ካለው ጡብ ላይ ሌላን ጡብ እያስቀመጠ ይሄዳል። እና የሰው ልጅ ህይወት የሌላ ሰው የአስተዋጽኦ ሰንሰለት ነው። እና አንድ አራት ነገሮችን ዛሬ እናያለን ስለ ብርሃን ወይም ስለ ብርሃን፣ ስለ ፍጥረት፣ ስለ መፍጠር ጋር በተገናኘ አንድ አራት ነገሮችን እንመለከታለን። የመጀመሪያው እግዚአብሔር የመጀመሪያ ፈጣሪ ነው። መጽሐፍ ቅዱስ የሚጀምረው እግዚአብሔር ብርሃንን ከምንም ነገር እንደፈጠረ እንመለከታለን። እግዚአብሔር አለ ብርሃን ይሁን አለ፣ ብርሃን ሆነ ይላል። ከማንኛውም የሰው ልጅ ፈጠራ በፊት እግዚአብሔር ብርሃንን ምን ብሏል ማለት ነው? ፈጠረ ማለት ነው። እግዚአብሔር የመጀመሪያ ፈጣሪ ነው። መጽሐፍ ቅዱስ የሚጀምረው እግዚአብሔር ብርሃንን ከምንም ነገር እንደፈጠረ እንመለከታለን። እግዚአብሔር አለ ብርሃን ይሁን አለ፣ ብርሃን ሆነ። ያ ማለት እያንዳንዱ መብራት፣ ሻማ፣ አምፑል የምንመለከታቸው ነገሮች ሁሉ የመጡት እንግዲህ ከመጀመሪያው ከምንጩ ከፈጣሪ እንደሆነ እንመለከታለን። ከዛ እንግዲህ እግዚአብሔር ከምንም ነገር ብርሃን ሲፈጥር የሰው ልጅ ደግሞ የመፍጠር አቅሙን እግዚአብሔር የሰጠውን የመፍጠር አቅሙን ተጠቅሞ ብርሃንን ወይም አምፑልን ማምጣት ቻለ ማለት ነው። እግዚአብሔር የመጀመሪያ ፈጣሪ ነው፣ ፈጣሪያችንም ነው ማለት ነው። ሁለተኛው ሰው መፍጠር የሚችለው በእግዚአብሔር አምሳል
ስለተፈጠረ ነው። ሁለተኛው ነጥብ የሰው ልጅ መፍጠር የሚችለው በእግዚአብሔር አምሳል ስለተፈጠረ ነው። እግዚአብሔር የሰው ልጅ የፈጠረው እግዚአብሔር ራሱ የመፍጠር አቅሙን እንዲያንጸባርቅ ሪፍሌክት እንዲያደርግ አድርጎ የሰው ልጅ እግዚአብሔር ፈጠረው። ሰዎች የሚፈጥሩት እግዚአብሔር የሰጣቸውን የመፍጠርን ችሎታ ተጠቅመው እንደሆነም መጽሐፍ ቅዱሳዊ መርሆች ናቸው። እንግዲህ እነዚህ ማለት ነው የሰው ልጅ ከእግዚአብሔር ከአምላኩ ያገኘውን ችሎታ ያገኘውን አቅምና የማሰብ ችሎታ ተጠቅሞ መፍጠርን የሚችል ፍጥረት ነው የሰው ልጅ ማለት ነው እና ከአምላኩ ከፈጣሪው ያገኘውን እስኪል ተጠቅሞ ማለት ነው እና ስለዚህ ሰዎች የሚፈጥሩት በእግዚአብሔር መልክ ስለተፈጠርን ነው። ሶስተኛው የሰው ልጅ ፈጠራም እግዚአብሔር የሰጠው የፍጥረት አካል ዓላማ ነው። እግዚአብሔር እንግዲህ ሰውን ሲፈጥር ምድርን ሙሏት ግዟትም በማለት ይናገራል። እንግዲህ የሰው ልጅ ምድርን ብዙ ተባዙ፣ ምድርን ሙሏት ግዟትም የሚል መጽሐፍ ቅዱሳዊ መርህ አለና እግዚአብሔር እንግዲህ የሰው ልጅ እንግዲህ እያንዳንዱ ፈጠራ እግዚአብሔር የሰጠው ዓላማ አካል እንደሆነ እንመለከታለን። እንግዲህ ይህ ትእዛዝ እንግዲህ ምድርን ሙሏት ብዙም ተባዙም አስተዳድሯት የሚለው እንግዲህ ይህ ትእዛዝ እግዚአብሔር የፈጠረውን ዓላማ መመርመር፣ ማዳበር፣ ማሻሻልና በጥበብ መጠቀምን ያካትታል። ዴቭ ለመጀመሪያ ጊዜ ኤሌክትሪክን አመነጨም። ከዛ በኋላ ስዋን አሻሻለውና ኤድሰን ለተግባራዊ ጥቅም ምቹ አደረገው ማለት ነው። መጽሐፍ ቅዱስም እንግዲህ እግዚአብሔር የፈጠረውን ለማዳበር የተፈጠርን ፍጥረቶች ነን። አራተኛው የፈጠራ ጥበብ ከጅምሩ ከእግዚአብሔር የመጣ ነው። እንግዲህ በመጽሐፍ ቅዱስ የምናገኘው እግዚአብሔር ልጆቹን በጥበብ በእጅ ሞያ በአእምሮ ብስለት በማሰብ የሰው ልጅ ሞልቼዋለሁኝ በማለት ይናገራል። እንግዲህ ዋናው ከምንጩ ጋር እንግዲህ የሰው ልጅ ኮኔክት ከሆነ በዕለት ተዕለት ህይወቱ ከዋናው ከእግዚአብሔር ጋር ኮኔክት ከሆነ አስደናቂ ነገርን ማድረግ ይችላል በምድር ላይ። አሁን የምንመለከታቸው ሳይንቲስቶች በምድራችን ብዙ ድንቅ ድንቅ ነገር ያደረጉ የፈጠራ ባለሙያዎች እግዚአብሔር የሰጣቸውን የማሰብን አቅም ተጠቅመው ነው እና የእግዚአብሔርም ተልእኮውን ሊፈጽም ሲፈልግ እንደዚህ ያለ የመፍጠር ችሎታን ለልጆቹ ሰጥቷል። መጀመሪያው ያን በደንብ እንግዲህ ሪፍሌክት የማድረግ የሰው ልጅ ኃላፊነት ነው ማለት ነው እና እነዚህ አራት ነገሮች የምንማረው እንግዲህ እግዚአብሔር ስራውን በአንድ ሰው ይጀምራል፣ ከዛ በቀጣዩ ሰው ደግሞ ስራውን ይጨርሳል እና ሂደቱ የሚሰራው ከአንዱ ወደ ሌላው ነው ማለት ነው።